ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድና የተከበራችሁ የስራ ቤተሰቦች ሰላም ናችሁ? ኑ ቡና እንጠጣ። ባህሪው ብለናል። ያው የኢጃዛ ቤት ቡና እንግዲህ ይህንን ይመስላል። አፍልተ ነው የዶሮ አይን የመሰለ ቡና ነው። ዋው እያላችሁ ጠጡ ማለት ነው። እንግዲህ ያው የሰራናትን ቁጭ ብለን እየበላን እየጠጣን ስራ እያፈላለግን ነው እንላችኋለን። ቦዘኔ ነን። ስራ ፈልጉልኝ። ኧረ ስራ ፈልጉልኝ። ኢማራቶች ስራ ፈልጉልኝ። የምር እኔ ጭንቀት አልችልም፣ መቀመጥ አልችልም እና ኢጃዛ ቤት ነኝ እላችኋለሁ። ሀባይቦቼ ቤተሰቦቼ አፈላልጉና ስራ ቅጠሩኝ። ወይም ደግሞ ቻሌንጅ ስጡኝ። እንዴ ምንድነው አሁን በዩቲዩብ ቻሌንጅ ተጀምሯል እኮ። ስለዚህ ቻሌንጅም ቢሆን ስጡኝ። እኔ ምን አገባኝ? ስጡኝ። አዎ ከእናንተ ውጭ ማለት ነው። እጠይቃለሁ። ያው እናንተ ናችሁ ያላችሁኝ እንዴ። እና ኑ ቡና ጠጡ። ቡናው ደርሷል እላችኋለሁኝ ውዶቼ። ያላችሁበት ሰላም ሆኑልኝ። ሀባይ ተሰብስበን እየተንጫጫን ነው፣ ግን ድምፁን አጥፍቼ ነው የእሱ የእንትኑ ማለት ነው ብዙ ስለሆነ እና እንደዛ ነው እላችኋለሁ።